Hey, how are you? I hope you are fine. In last video, we have seen definition of bill of quantity, purpose of bill of quantity, and also advantage of bill of quantity. ባለፈው ቪዲዮችን bill of quantity ምን እንደሆነ bill of quantity ዓላማና ጥቅሙ ምን እንደሆነ አይተናል። በዚህ ቪዲዮ ደግሞ classification of P of Q ወይ ደግሞ bill of quantity እናያለን ማለት ነው። Bill of quantity classified as civil work, sanitary work, electrical work, and or mechanical work ብለን ክላሲፋይ ማድረግ እንችላለን ማለት ነው። ይህ ማለት ሲቪል ወርክ ስንል መጀመሪያ በባለፈው ቪዲዮ እንደነገርኳችሁ ቢልዲንግ ኮንስትራክሽን ፓርት እንዳለው ነግሬያችሁ ነበር። ቢልዲንግ ኮንስትራክሽን ፓርት ሰብስትራክቸር እና ሱፐርስትራክቸር የምንለው ፓርት ለምሳሌ ሲቪል ወርክ የምንለው ኢርዝ ወርክ፣ ፋውንዴሽን ወርክ፣ ሬንፎርስድ ኮንክሪት ወርክ፣ ብሪክ ወርክ፣ ፊኒሽንግ ወርክ እና ሜታል ወርክ እነዚህ በሙሉ ቢልዲንግ ኮንስትራክሽን ውስጥ የሚሰሩ ስራዎች ናቸው። ሌላ ሳኒታሪ ወርክ ነው። ሳኒታሪ ወርክ የምንለው ይህ ዌተር ሲስተም፣ ይህ የውሃ ዝርጋታ፣ የቧንቧ ስራ ያካተተ ፕላምቢንግ እና ፕላምቢንግ ፊኒሽስ እነዚህ በሙሉ የያዘ ዶኩመንት ነው። ቢኮዝ ቢኦኪው ዶኩመንት ነው ብለናል። ኤሌክትሪካል ወርክስ እነዚህ ኤሌክትሪካል ወርክ ኬብል ዋይሪንግ፣ ኢንተርናል ኮኔክሽን እና እነዚህ የመሳሰሉት ሺቲንጎች እዚህ መሳሰሉት ስራ የያዘ ነው። ሌላ ሜካኒካል ወርክ ነው። ሜካኒካል ወርክ የምንለው ላይክ ኤር ኮንዲሽኒንግ ሲስተም፣ ኤሌቬተርስ፣ እነዚህ ሊፍትስ እነዚህ የመሳሰሉት ስራዎች ናቸው ማለት ነው። ሌላ ቴክኒካል ተርም እንዲወጡ ቢኦኪው ስናዘጋጅ የምንጠቀምባቸው ቴክኒካል ተርሞች አሉ ማለት ነው። ቴክኒካል ተርም ለምሳሌ ሬትስ፣ አማውንት፣ ዩኒት ፕራይስ፣ ቶታል ፕራይስ፣ ዱሬሽን፣ ኮስት፣ ሌበር ሬት እነዚህ የመሳሰሉ ቴክኒካል ተርሞች ናቸው። ሬት ስንል ያው አማውንት ኦፍ መኒ ቼንጅድ ባይ ዩኒት ነው። ቢል ኦፍ ኳንቲቲ ውስጥ ቢል ኦፍ ኳንቲቲ ፎርማት ውስጥ ምን አለ? አይቴም አለ፣ ዲስክሪፕሽን ኦፍ ወርክ አለ፣ ዩኒት አለ፣ ኳንቲቲ አለ፣ ከዛ በኋላ ሬት አለ ማለት ነው። መጨረሻ ላይ ደግሞ አማውንት አለ ማለት ነው። ስለዚህ ሬት የምንለው አማውንት ኦፍ ማኒ ቼንጅድ ባይ ዩኒት ማለት ነው። ለምሳሌ ሳይት ክሊራንስ ዲስክሪፕሽን ኦፍ ወርክ ላይ ሳይት ክሊራንስ ካልነው ዩኒቱ ሜትር ስኩዌር ነው። ኳንቲቲው ላይ ሴ 20 ሜትር ስኩዌር ካልነው ሬቱ ደግሞ ለአንድ ሜትር ወይ ደግሞ አንድ ሜትር ስኩዌር ካሬ ሳይት ክሊር ለማድረግ የሚያስፈልገውን ዋጋ እንሞላለን ማለት ነው። ስኩዌር ሬት ነው ማለት ነው። ስለዚህ ብር ፐር ሜትር ስኩዌር የምለው ነው ማለት ነው። አማውንት ደግሞ ምንድን ነው? አማውንት ኳንቲቲ ኦፍ ብር ኦፍ ሳምቲንግ ነው ማለት ነው። ይህ ደግሞ ምንድን ነው? ሬት ታይምስ ኳንቲቲ ይሆናል ማለት ነው። ሬት ታይምስ ኳንቲቲ አማውንት ይሰጣል ማለት ነው። ዩኒት ፕራይስም የአንድ ዋጋ ፕራይስ ፐር አይቴም ኦር ፕራይስ ፐር ሜጀር ነው ማለት ነው። ቶታል ፕራይስ ደግሞ ፕራይስ ዘ ሆል አይቴም ኦር ሜጀር ነው። ይህ ዩኒት የምንለው ፐር ብር ፐር ዩኒት፣ ቶታል የምንለው ደግሞ በብር የሚቀመጥ ፕራይስ ኦፍ ዘ ሆል አይቴም ኦር ሜጀር ነው ማለት ነው። ሌላ ዱሬሽን ነው። ዱሬሽን ማለት ታይም ነው። ታይም ሳምቲንግ ላስትስ። ይህ ማለት አንድን ስራ ለመስራት የሚያስፈልገው ታይም ወይ ደግሞ ዱሬሽን የምንለው ታይም ሳምቲንግ ላስትስ ኦር ሪኳየርድ ታይም ቱ ኮምፕሊት ዘ ጊቨን ወርክስ። ስለዚህ አንድን ፕሮጀክት መቼ ጀምረን መቼ የጨረስን ወይ ደግሞ አንድን ስራ ለመስራት የሚያስፈልገው ቀነ ገደብ ማለት ነው። ዱሬሽን ማለት አማውንት ፔድ ፎር ሰምቲንግ
ይህ ኮስት ማለት ክፍያ ነው። ለአንድ ነገር የምንከፍለው ወይ ደግሞ አንድን ስራ ሰርተን የምንከፍለው ክፍያ፣ አንድ እቃ ለመግዛት የምናወጣው ወጪ ኮስት ነው የምንለው ማለት ነው። ሞኒ ስፔንት ዱይንግ ሳምቲንግ። ሌላ ላቦር ሬት ነው። ላቦር ሬት የምንለው ዘ አማውንት ኦፍ መኒ ፔድ ፎር ኤምፕሎይ። ላቦር ሬት የምንለው ለአንድ ሰራተኛ የሚከፈል ዋጋ። ላቦር ሬት ኢዝ አማውንት ኦፍ መኒ ፔድ ፎር ኤምፕሎይ። ኦቨርሄድ ኦቨርሄድ ኮስት የምንለው ሪሌቲንግ ቱ ongoing costs, relating to the general recurring costs of running a business such as rent, maintenance and utilities. አንድን ስራ ለመስራት ዳይሬክት የምናወጣ ወጪ፣ ለምሳሌ ለኦፊስ ፋሲሊቲ የምናወጣ ወጪ፣ ለውሃ፣ ለትራንስፖርት፣ ለቴሌ እና ይህ ግብር መሳሰሉትን የምናወጣ ወጪ ኦቨርሄድ እንላለን ማለት ነው። ስለዚህ አንድን ቢዝነስ ስራ ለማድረግ ወይ ደግሞ ለመስራት ስራ ማስኬጃ የምንጠቀምባቸው እነዚህ ኦፊስ ፋሲሊቲ ለኦፊስ የሚያስፈልጉ እቃዎች ወይ ደግሞ ፈርኒቸሮች የምንሞላበት ኮስት እንደማለት። ሌላ ፕሮፊት ነው። ፕሮፊት ማለት ፕሮፊት ኢንካም ፍሮም አን ኢንቨስትመንት ኦር ትራንዛክሽን። ይህ ፕሮፊት ማለት ያው ገቢ ነው። ይህን ስራ ሰርተን የምናገኘው ትርፍ ማለት ነው። ሌላው ስፔሲፊኬሽን። ስፔሲፊኬሽን ማለት is a detailed description, especially one providing information needed to make, build or produce something. ስፔሲፊኬሽን ማለት written representation of a project. አንድን ፕሮጀክት በሪቲንግ ፎርም ሪፕሬዘንት የሚያደርግ ስለ ፕሮጀክቱ ዲቴል የሚገልጽ ሪትን ሪፕሬዘንቴሽን ኦፍ ፕሮጀክት ማለት ነው። ስለ ፕሮጀክቱ ሪትን ፎርም ሙሉ ኢንፎርሜሽን ሙሉ መረጃ የያዘ ማለት ስፔሲፊኬሽን። ሌላ ቴክ ኦፍ ሺት ነው። ቴክ ኦፍ ሺት ስንል is finding out of the quantity of works from the detail። ይህ ቴክ ኦፍ ሺት የምንለው በቴብል ፎርማት ራሱን የቻለ ፎርማት አለው። ቲዲ ኤስዲ የምላለ ታይማይዚንግ፣ ዳይሜንሽን፣ ስኬሪንግ ኤንድ ዲስክሪፕሽን የምላለ። እነዚህ ታይማይዚንግ ዳይሜንሽን፣ ለምሳሌ ዳይሜንሽን ኦፍ ወርክ፣ ለምሳሌ መጀመሪያ እንደነገርኳችሁ ሰብስትራክቸር ውስጥ የሚሰሩ ስራዎች ኢርዝ ወርክ ኢን ኤክስካቬሽን ነው። ኢርዝ ወርክ ኢን ኤክስካቬሽን ስር ሳይት ክሊራንስ ብለን ዲስክሪፕሽን ላይ ሳይት ክሊራንስ የሚለውን ዲስክራይብ እናደርጋለን። ምን ያህል ወርክ ስፔስ መጠቀም እንዳለብን፣ ምን ያህል ዲፕስ መጠቀም እንዳለብን እዛ ዲስክሪፕሽኑ ላይ እናስቀምጣለን። ዜን ዳይሜንሽን የምለው ጋር ሌንግዙን እናስቀምጣለን፣ ዊድዙን እናስቀምጣለን። ስኬሪንግ የምንለው ጋር ደግሞ ሌንግዝ ታይምስ ዊድዝ አንደር ስኬሪንግ ካልኩሌት አድርገን የምናደርጋለን ማለት ነው፣ እናስቀምጣለን ማለት ነው። ስለዚህ ይህ ፎርማት ተጠቅመን ምን ማድረግ እንችላለን ማለት ነው። is the finding out of quantities of works from the detailed ማለት ነው። ይሄ ወርኪንግ ድሮይንግ ተጠቅመን ድሮይንግ ዳይሜንሽን እየወሰድን ኳንቲፋይ ማድረግ ሰሩ የሚችሉ ስራዎችን ኳንቲቲ ማውጣት ወይ ደግሞ መስራት እንደማለት ነው። ሌላ ማቴሪያል ሪኳየርመንት ቢል ኦፍ ኳንቲቲ ለመስራት የሚያስፈልጉ ማቴሪያል ኮምፒውተር፣ ድሮይንግ፣ ፔንስል እና ካልኩሌተር፣ ሩለር እነዚህ የመሳሰሉት ናቸው። አንድ አክቲቪቲ አለ። አክቲቪቲ ዋን explain the relationship between the bill of quantities and the construction drawing is how does each document contribute to the essential to the successful execution of a construction project and what happens if there are discrepancies between them. ሞክሩ እስኪ እስከመጨረሻ ድረስ relation between the bill of quantity and construction drawing. ይህን እዩ። ቢል ኦፍ ኳንቲቲ ያለ ኮንስትራክሽን ድሮይንግ አይሰራም። እነዚህ በሙሉ ኤክስፕሌን እንድታደርጉ